አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ እንግዲህ ከጓደኞቼ ጋር ፍጥር ተጠርቼ ዱብ ብያለሁ እላችኋለሁ። እስኪ ኑ ቶሎ እንጀራ ይናፍቀው ማለት ነው። ያው እኔ አልጋግርም፣ ግን ጓደኞቼ ጋር እየሄድኩ በላለሁ ማለት ነው። እና እንደምታዩት ነው ቶሎ እስቲ ማሻአላ ደስ ሲል ማሻአላ ተባረከላ ናፍጥር ማለት ነው። ዛሬ የረመዳን 14 ማሻአላ በእንደዚህ ያለ መልኩ ጓደኞቼ ጋብዘውኝ በቤታቸው ተገኝቻለሁ ማለት ነው። እናንተንም እንግዲህ እንደኔ ጥሩ ጥሩ ጓደኞች አላህ ይስጣችሁ። ማሻአላ ተባረከላ። ይሄው እንጀራ፣ ይሄው ደግሞ ለማፍጠሪያ ለበና አለ፣ ወጥ አለ፣ ሹርባ አለ፣ ምን የሌለ የለም። ሁሉም ነገር ተዘጋጅቷል። ጓደኞቼ ይሁት እንደምታዩት ማለት ነው። እና ጓደኞቼ እንደምታዩት ውድ ተመልካቾቼ እንደምታዩት እዚህ ደግሞ ለፍጥር ይሄው ፍርፍር ፋ ያለ ፍርፍር እንደ ሀገራችን ማለት ነው። እዚህ ቢንቶ አለ፣ ለበና አለ፣ ወጥ ደግሞ በየአይነት ይሄው እንደምታዩት እኔ ውዶችዬ ንቶሎ ተጋብዛችኋል። አሪቡ ብያለሁ። ጓደኞቼ ባዘጋጁት ዝግጅት እንግዲህ እኔ አሪቡ ብያችኋለሁ። ምን ትሉታላችሁ እንግዲህ ይሁላችሁ። እስኪ በኮሜንት ጻፉልኝ ማለት ነው። እኔም አነባለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ውዶችዬ። እንደምታዩት ነው ሁሉም ነገር በሚያምር ሁኔታ እላችኋለሁ። እስኪ የሀገራችን ሹርባ አይመስልም? ማሻአላህ የሀገራችን ሹርባ ይመስላል ማለት ነው። ይኸውላችሁ ፊንቶ አለ፣ ወጥ አለ፣ በየአይነት ፍርፍር አለ፣ ለበኑ እንጀራው ይሄው እንደምታዩት ማለት ነው ውዶችዬ። በጣም ደስ በሚል ሁኔታ ነው የዛሬው አፍጥራችን። ከእናንተስ ጋር ምን ይመስላል? ረመዳንስ እንዴት አድርጎ ይዟችኋል? ስራ ከኛ ጋር አልሐምዱሊላህ በዚህ በሚያምር ሁኔታ እንግዲህ ተቀብለውኛል ማለት ነው ውዶችዬ። እናንተንም እንግዲህ እንደዚህ እንግዳ የምትቀበሉ ያድርጋችሁ ነው የምለው። ይሄ እንግዲህ እንጀራችን የሚመስለውን ላሳያችሁ። ማሻአላህ ብያለሁ። ይሄው እንደምታዩት ይሄው ካሜራውን ሰፋት አድርገው እንጀራው ቧቧ ይላል። ይሄው በሚያምር ሁኔታ ማለት ነው። አይኑ ማለት ነው። ይሄው እንግዲህ ፍርፍራችንም ይሄው እንግዲህ ለማንሳት አልቻልኩም። እንደምታዩት ሁሉም ነገር ዝግጁ ነው እላችኋለሁ የኔ ውዶች። ይሄውላችሁ እንግዲህ አያምርም? ማሻአላ በሉ፣ ማሻአላ በሉ። እና ይሄንን ይመስላል እላችኋለሁ የኔ ውዶች። ኑ ቶሎ አሪቡ ጠርቻችኋለሁ ዛሬ በጓደኞቼ እንግዲህ እነሱ ዱብ ዱብ ብለው ሸብርብ ብለው ባዘጋጁት ዝግጅት እኔ ጠርቻችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የማርያም ቤተሰቦች እንዴት ናችሁ? ደህና ናችሁ? ያው እንደምታዩት ማርያም እኛ ጋር መታ እንግዲህ ዩቲዩባን ፎሎ፣ ሰብስክራይብ፣ ሼር፣ ላይክ አርጉላት፣ አበረታቷት። ውዴታችን እኛ ጋር መታየው እንደምታዩት ሾርባ አለ፣ እዚህ ጋር ፍርፍሩ አለ፣ እዚህ ጋር ያው እንደምታዩት ፈታ እያለን ነው። ኢንሻአላህ ፈጥር አሁን ሊያዝን ነው። እንግዲህ አንቺ እና እንደዛ ነው እላችኋለሁ ጓደኞቼ። እንግዲህ ሌላም ጓደኞች አሉ እንግዲህ አንገባም ስላሉኝ ነው ሰላም ይሏችኋል ማለት ነው። ይሄ እንግዲህ የኛ የማዳም ቅመሞች ዝግጅት ነው ይሄ እላችኋለሁ የኔ ወዶች። እስቲ እንግዲህ ነው ቶሎ እንጀራ ያማረው፣ በተለይ እንጀራ ያማረው ነው ቶሎ እስኪ ነው ላጉርሳችሁ ማለት ነው። አዛለኝ ነው
እና ሹርባ እየጠጣሁኝ ነው አሁን። ቶሎ ሹርባ ላጠጣችሁ እላችኋለሁ ውዶችዬ። ኑና አፍጥር። በእናንተስ ገና አዛን እያለ ነው አፍጥራችኋል? ለምን ላይ ናችሁ? ማር ቤት ናችሁ ወይንስ ምን ስራ ላይ ናችሁ? ይኸው እንግዲህ ጀምረናል እላችኋለሁ። እንግዲህ ጦርነት ተያይዘናል ማለት ነው ምግብ ጋር። ኑ ቶሎ ውዶችዬ። አቤት አቤት ሲጥም ማሻአላ ብያለሁ። ይሄ ሹርባም እንጀራም ፍርፍሩንም እያደበላለቀ ነው እንግዲህ። ትኩስ ትኩሱን ሹርባያን እየጠጣሁ ነው እላችኋለሁኝ። እኔ እንግዲህ ምን ትሉታላችሁ? አፍጥር። ዛሬ ረመዳን ስንት ቀን ሆነን ማለት ነው? 14 ቀን አይደለ ሆኖና አልላችኋለሁ ውዶችዬ። ይሄ ሁላችሁ እንግዲህ ይዘነዋል ትግተጋ አላችኋለሁ። ኑ ሹርባ ላጠጣችሁ። በተለይ ሹርባውን ተውትና እንጀራ የናፈቀው እስኪ በላይክ ግጩኝ እስኪ እኔ ውዶች አሳድጉኝ። አይከፈልበትም። ምን ችግር አለው? 5000 አስገቡኝ እስኪ እና ይሁላችሁ እላችኋለሁኝ። እንግዲህ እያፈጠረ ነው። እናንተስ ምን እያደረጋችሁ ነው? ምን ትሉኛላችሁ? እስኪ ኮሜንት ላይ አስቀምጡ፣ አነባለሁኝ ማለት ነው። እኔ ውዶችዬ ግን የተሳሳኩት ታለ እረሙኝ እናንተ ማለት ነው። ያው አዲስ አይደለሁም መሳሳት አይቀርምና እንደዛ አላችኋለሁ። እኔ ውዶች በመሃል ሹርባ ጠጣ እያረኩ ነው አይደለ? እንጂ ያስበላል ያስጠጣል አይደል? አቤት ማሻአላ። እኔማ ሁሉ ጊዜ መምጣት አለብኝ እዚህ። እንግዲህ ምን ታደርጉታላችሁ? እኔ ብቻ አልጋብዛቸውም፣ እነሱ ጋር እመጣለሁ እኔ እና እስኪ ላሳያችሁ፣ ላጉርሳችሁ ፍርፍሩም ማለት ነው። አቤት እኔ ፈጠን ፈጠን ማረግ አልችልበትም። የረጉዴ ቢስሚላህ ረህማን ረሂም። ይሄው እንደምታዩት የሀገራችን ፍርፍር አያችሁት? ማሻአላህ ተባረከላህ። ዋው ያበደ ነው በእውነት እየቀለድኩ አይደለም፣ ወላሂ ምርጥ ነው ማለት ነው። እና እላችኋለሁኝ ሁሉም ነገር ተዘጋጅቷል። ውሃውም፣ ማሲሩም፣ ቢንቶም በቃ ሁሉም ነገር ምን ልበላችሁ እንግዲህ ሁሉም ነገር ማለት ነው። ይሄው ቶሎ እስቲ የጀማአ ግን በነገራችን ላይ እናንተን እያወራሁ ትተውኝ እንዳይበሉ ማለት ነው። ትተውኝ እንዳይበሉ እናንተን እያወራሁ ነው። አስቁሙልኝ እና እንደዛ አላችኋለሁ። ያው ለጨዋታ ያክል ነው የኔ ውዶች። ይሄ ወጡ ልክ የኢትዮጵያ ወጥ ማለት ነው። የኢትዮጵያ ወጥ ፍርፍሩ ሲጥም እላችኋለሁ። እና ይኸውላችሁ ሹርባውንም ፍርፍሩንም እያደበላለኩ ነው የምበላው የኔ ውዶች። ኑ ቶሎ እስኪ እንጀራ የናፈቀው ካለ ማለት ነው። ጠጣ እያረኩ ነው የማወራችሁ።